ዛሬ ከአፍሪካ ወጥተን ብዙ ኪሎ ሜትሮችን አቆራርጠን ኤዥያ አህጉር በመካከለኛው ምስራቅ አንድ አስደናቂ ሀገር ላይ እንከትማለን። ከዚች ሀገር በስተ ሰሜን ሊባኖስ፣ በስተ ምስራቅ ጆርዳን፣ በስተ ደቡብ ምዕራብ ግብጽ እና የጋዛ ሰርጥ ይገኛሉ። በጣም ሚጢጥያ ሀገር፣ ነገር ግን ከሚታሰበው በላይ ትልቅ ስምና ዝና የያዘች የተከበረች በኤዥያ አፍሪካና ኢሮፕ መካከል የምትገኝ ጥንታዊና መንፈሳዊ ታሪክን የተሸከመች ብርቅዬ ሀገር። ይህች ሀገር እጅግ በታሪክ በርካታ ሀያላን መንግስታት የተነሱባትን ብቻ ሳይሆን የከሰሙባት ከንጉስ ዳዊት እስከ ንጉስ ሶሎሞንና እስከ ሮማን ኤምፓየር ግዛትን ያየች ሀገር። የዚችን ሀገር ስም ከምነግራችሁ ጌታችን ኢየሱስ ክርስቶስ የተወለደባት ድንቅ ሀገር ብዬ ላሳርፋችሁ። እንኳን ወደ እስራኤል በደህና መጡ። አምላካችን ጌታችንና መድኃኒታችን የተወለደባት በምድር የኖረባት ኖሮም የተሰቀለባትና የሞተባት ሞቶም የተነሳባት ቅድስት ምድር እስራኤል። ስለዚህች ሀገር ታሪክ ለመዘከር ወይም ለመናገር እጅግ ጊዜ አይበቃም። በወፍ በረር ለመቃኘት ግን እንችል ይሆናል። በዚህች ሀገር የሚገኙ ዋና ዋና ቦታዎችንና ከተሞችን እንጥቀስ። አንደኛ ጀሩሳሌም፣ ሁለተኛ ቴል አቪቭ፣ ሶስተኛ ሃይፋ፣ አራተኛ ናዝሬት፣ አምስተኛ ቤተልሔም፣ ስድስተኛ ጎለጎታ። አይሁዶች፣ ክርስቲያኖችና ሙስሊሞች የሚኖሩባት ጥንታዊት ከተማ ጀሩሳሌም ወይም ኢየሩሳሌም። በእምነት በእንባና በተስፋ የተመሰረተች ከተማ ከሺህ ዓመታት በፊት ንጉስ ዳዊት ያስተዳደራት የነበረና በኋላም የልጁ የንጉስ ሰለሞን ከተማ የሆነች ባቢሎናውያን የፈራረሰች እንደገና በፐርሺያኖች ከትቢያ የተነሳች በግሪኮች፣ በሮማንያን፣ በሙስሊሞችና በክሩሴደርስ የተመራች ቢሆንም መንፈሷ ያልተሸረሸረች ድንቅ ከተማ ኢየሩሳሌም። ጀሩሳሌም የሚለው ስም ጀሩሳሌማ ከሚለው የዕብራይስጥ ቃል የመጣ ሲሆን ጀሩ ማለት ምስረታ ወይም ፋውንዴሽን ነው። ሻሌማ ማለት ደግሞ ሰላም ወይም ፒስ ማለት ነው። ስለዚህ ጀሩሳሌማ ማለት ሲቲ ኦፍ ፒስ ወይም የሰላም ከተማ ማለት ነው። ጥንታዊ ድንጋዮቿ የነቢያትንና የንጉሶችን የእግር አሻራ የያዘች የጌታችንንና የአምላካችንን ከሞት የተነሳበትን መቃብር በክብር ያስቀመጠች 3 ታላላቅ ሃይማኖቶችን አቻችላ የያዘች ድንቅና ቅዱስ ቦታ። በዚች ቦታ ድንጋዩም ቅጠሉም ለእያንዳንዱ ታሪክ ምስክር ነው ሲባል ያለ ምክንያት አይደለም። ኢየሩሳሌም በአሁኑ ሰዓት ከመንፈሳዊ ይዘቷ ባሻገር ትልቅ ከተማ ስትሆን የኤሌክትሪክ ባቡሮች በእጅጉ የተሟላላት፣ በድንጋይ ካብና አጥር የምትታወቅ፣ ቀጣዩን ትውልድ በቴክኖሎጂ ለማበልጸግ ዩኒቨርሲቲዎች ያሏት ዘመናዊ ከተማ ሆናለች። ሁለተኛዋ ከተማ ቤተልሔም። በዕብራይስጥ ቤተልሔም ማለት የእንጀራ ቤት ማለት ነው። ቤተልሔም የንጉስ ዳዊት የትውልድ ከተማ ናት። በኋላም የብርሃን አምላክ ጌታችንና መድኃኒታችን በበጎች በረት የተወለደባት ከተማ። ከኢየሩሳሌም 10 ኪሎ ሜትር ያህል በስተደቡብ ትገኛለች። በሄሮድስ ዘመን እመቤታችንን ቅድስት ድንግል ማርያምና ዮሴፍ ንጉሱ ስላስገደዳቸው ለሕዝብ ቆጠራ ከናዝሬት ወደ ቤተልሔም ሄደው ሳለ ጌታችን በቤተልሔም ተወለደ። በአሁኑ ወቅት ቤተልሔም ግዛቷ በፓለስታይን ወይም በፍልስጤም ግዛት ውስጥ ስትገኝ በዩኔስኮ የዓለም ቅርስነት ተመዝግባለች። በወይራ እንጨቶች፣ በዳቦ ሽታ፣ በእደ ጥበብ ስራዎች፣ በቅመሞች የተጠለቀለቀች ከተማ
ምንም እንኳን አሁን በእስራኤልና በፍልስጤም ጦርነት ምክንያት ሰላም ባይኖርም ቤተልሔም ጥንታዊነቷን ከዘመኑ ጋር አጣምራ ከፍ ብላ የዓለም ልዕልት ሆና ትገኛለች። ሶስተኛ ናዝሬት። ኢየሱስ ክርስቶስ በቤተልሔም ከተወለደ በኋላ ልጅነቱን ያሳለፈባት እንዲሁም ቅድስት ድንግል ማርያምና ዮሴፍ የሚሰሩባትና የሚጸልዩባት ድንቅ ከተማ ዘ ባዚሊካ ኦፍ አኑንሲዬሽን ወይም የብስራት ቦታ በመባል ትጠራለች። ይህም ቅዱስ ገብርኤል ለድንግል ማርያም ኢየሱስን እንደምትወልደው ያበሰረባት ቦታ ናት። ክርስቶስ በቤተልሔም ተወልዶ በናዝሬት አድጎና ኑሮ በኢየሩሳሌም ሞቶና ተቀብሮ በክብር የተነሳበት አይለያዩ ቦታዎች። ናዝሬት የአብርሃም ከተማ በመባልም ትታወቃለች። በሰሜን እስራኤል ስትገኝ ከገሊላ 25 ኪሎ ሜትር ትርቃለች። በናዝሬት ትልቁ የቅዱስ ዮሴፍ ቤተክርስቲያንም ይገኛል። በአሁኑ ሰዓት የአረብ ክርስቲያኖችና ሙስሊሞች የሚኖሩባት ከተማ ሆናለች። አራተኛ ሃይፋ። ተቻችሎ የመኖር ተምሳሌት የሆነች ከተማ ናት። በተለያዩ ባህሎችና ሃይማኖቶች ብዙ የመዝናኛ ማዕከላት ያላት፣ ስዕሎች ያሸበረቀች፣ በዩኔስኮ የተመዘገበች ድንቅ ከተማ ስትሆን ወደ ሜዲትራኒያን የምትቀርብ ግዛትም ነች። አምስተኛ ቴል አቪቭ። በ1909 ከትንሽ መንደር ተነስታ አሁን በመስተዋት ህንፃዎቿ የምትታወቅ፣ በወንዝ ዳርቻዎቿ በዘንባባ ያጌጠችና የብዙዎች የልብ ምት የሆነች፣ የአርቲስቶች፣ የፈጠራ ባለሙያዎች፣ የባለ ህልሞች እንዲሁም ጥቂቶች ብቻ ሲተኙ አብዛኛው ቀኑ አልበቃቸው ብሎ ሌሊት ሳይቀር ፈታ የሚሉባት ድንቅ ከተማ። ለዚያም ነው የማትተኛዋ ከተማ የምትባለው። ቴል አቪቭ ጸጥ ባለ ባህር ዳር ትገኛለች። ይህም ሜዲትራኒያን ነው። በዚህች ከተማ ጥበብ እንደ ጉድ እስከ ጥግ ይፈልቃል። ስድስተኛ ጎለጎታ። ከኢየሩሳሌም እምብርት የሚገኝ ኮረብታ ሲሆን እምነትን፣ ሕመምንና ፍቅርን ምሳሌ ያጣመረ ድንቅ መንፈሳዊ ቦታ። ጎለጎታ የሚለው ቃል የመጣው ከአርማይክ ቃል ሲሆን የራስ ጭንቅላት ወይም ቅል የሚል ትርጉም አለው። ይህም ኮረብታው የራስ ቅል ስለሚመስል ነው። በጥንት ጊዜ በይሁዶች እምነት ያጠፋ ሰው በስቅላት ሞት የሚቀጣበት ቦታ እንደሆነ ይታወቃል። ለክርስቲያኖች ግን በተቃራኒው የሞት ኮረብታ ሳይሆን ጌታቸው መድኃኒታቸው ተሰቅሎ ነርሱን ያዳነበት የሕይወት መጀመሪያና የሞት መጨረሻቸው ነው። ኮትሮ በተለየ በጠራራ ፀሐይ ጨለማ የታየበት፣ ስለ ሰው ልጆች ፍቅር ሲባል መከራ የታየበት፣ አምላክ ራሱን ዝቅ ያደረገበት፣ በመስቀልም ከነበርባን ጋር የተሰቀለበት፣ ፍጹም ፍቅርና ትሕትና የታየበት ድንቅ ቦታ። እናም ጎለጎታ የትንቢቱ ቃል ደርሶ አምላክና ሰው የታረቀበት፣ ሞት የተሸነፈበት ቅዱስ ስፍራ በመባል ይታወቃል። እስራኤል በታሪክ የተገነባች መሬት ናት። በብዙ ሕዝቦች እምነትና በመንፈስ የተመሰረተችና በጦርነት የተፈተነች ሀገር። ታሪኩ በአብርሃም ይጀምራል። እግዚአብሔር እርሱን ባለ ሕዝብ ያደርጋል ብሎ ተስፋ ሰጠው። ከዚያ በኋላ እርሱ የእስራኤል አባት ተባለ። ከዚያ እስራኤል ወገን በያዕቆብ ተባለ። እርሱም የአብርሃም የልጅ ልጅ ነበር። እግዚአብሔር ስምህ ከዛሬ ጀምሮ እስራኤል ይባላል አለው። ስለዚህ ሕዝቡ እንዲሁ ተጠራ፣ የእስራኤል ልጆችም ተባሉ። እስራኤላውያን በሙሴ መሪነት ከግብጽ ወጡ። ከዚያ በኋላ በዮሴፍ እጅ የተስፋ መሬት ወረሱ። ነገር ግን አለቃና ንጉሥ የለባቸውም ነበር። እግዚአብሔር ነቢያትን እያስነሳ ያስተዳድራት ነበር። አንድ ቀን ሕዝቡም እንዲህ አሉ፣ እንደ ሌሎች ሕዝቦች ንጉሥ እንዲኖረን እንፈልጋለን። እንዲሁ እግዚአብሔር በነቢዩ ሳሙኤል እጅ መጀመሪያውን ንጉሥ ሳኦልን ቀባ። በዳዊት ዘመን እስራኤል ኃይለኛ መንግስት ሆነች። ዳዊት ኢየሩሳሌምን እንደ ዋና ከተማ መያዣ አደረገ። በእነዚያ ቀኖች እስራኤል ድንቅ ዘመን ነበር። ከእርሱ በኋላ ልጁ ሰለሞን ንጉሥ ሆነ። ሰለሞን በጥበብ ታወቀ። የመጀመሪያውን ታላቅ ቤተ መቅደስ በኢየሩሳሌም አከናወነ።
እንዲሁም እስራኤል በመንፈሳዊና በባለጠግነት ክብር ደረጃ ቆመች። ነገር ግን ከሰለሞን በኋላ መንግስቱ ተከፋፈለ። እስራኤል ወደ ሁለትም ተከፋፈለች፣ በሰሜንና በደቡብ። የሰሜን መንግስት እስራኤል፣ የደቡብ መንግስት ደግሞ ይሁዳ። በኋላም አሶርና ባቢሎን አገሮች እነርሱን ያዙ። ነገር ግን ታሪካቸው አልተሰረዘም ነበር። በኢየሱስ ክርስቶስ ዘመን እስራኤል በሮማውያን በመንግስታዊ ግዛት ወድቃ ትጨነቅ ነበር። ኦግስጢዮስም የመጀመሪያው የሮማን ንጉስና አስተዳዳሪ ነበር። የንግስና ዘመኑም ከ27 ቢሲ እስከ ኤዲ 14። መናገሻ ከተማ ሮም። ግዛት አብዛኛው አውሮፓ፣ መካከለኛው ምስራቅና ከአፍሪካ ደግሞ ሰሜኑ ክፍልን ያቀፈ ትልቅና እጅግ ሰፊ ኢምፓየር ነበር። ከብዙ ተከታታይ ጦርነቶች በኋላም ሰላም በማምጣት ይታወቃል። በዚህ ምክንያት ታላላቅ መሰረተ ልማቶች እንደ መንገድ፣ ንግድ፣ ትልቅ ከተሞች የተስፋፉበት ዘመን ነበር። ኦግስጢዮስ በሮም ሆኖ በሩቁ እስራኤልን የሚያስተዳድረው በአንድ ኃይለኛና ጨካኝ ተወካይ ንጉስ ሲሆን ሄሮድስ ይባል ነበር። እንግዲህ በዚህ ዘመን ነው አያሌ ሕፃናት በሄሮድስ የተጨፈጨፉት። ሄሮድስ ሌሎችን ሕፃናት ብቻ ሳይሆን የእርሱንም ልጆችና ሚስቱን የገደለ ጨካኝ ንጉስ ነበር። መጽሐፍ ቅዱሳችን ላይ ራሔል ስለ ልጆቿ ብላ ለቀሰች ተብሎ ተጽፏል። ይህም የራሔል ለቅሶ ከታሪካዊ የንጉስ ሄሮድስ የሕፃናት ግድያ ጋር ተያይዞ ነው። የራሔል ለቅሶ የቤተልሔምን እናቶች የዘመኑን የውስጥ ሕመምን ያመለክታል። ከዚያ በኋላ የእስራኤል መሬት በብዙ መንግስታት እንደ ኦቶማንና ብሪታንያ ተገዛ። እስከ 1948 ዓ.ም ድረስ በመጨረሻ የእስራኤል መንግስት እንደ መንግስት ተመሰረተ። የመጀመሪያው የእስራኤል መሪ ዳቪድ ቤን-ጉሪዮን ነበር። ዛሬም እስራኤል አንደኛ የቴክኖሎጂ ሀገር ነች። ነገር ግን ከፍልስጤም ጋር ያልተረጋጋ ግጭት አለ። ያም ሆኖ ግን እስራኤል በዓለም ሁሉ ለመንፈስ ለሀብትና ለአመንዝሮች መነሻ ነው። ያም ሆኖ ግን ኢየሩሳሌም፣ ቤተልሔምና ናዝሬት ዛሬም በመንፈስና በቅድስና ይኖራሉ። እናም እስራኤል የእግዚአብሔር ቃል የተሞላባት መሬት ስትሆን ታሪኳም አይቋረጥም፣ እየተጻፈ ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ በሌላ ዝግጅት እስከምንገናኝ መልካም ሳምንት ይሁንላችሁ።